ሰላም የቲክቶክ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ቀለል ያለ ነገር ቁርስ ይዤላችሁ ነው የመጣሁት። እሱም ሰላጣና የቡላ ፍርፍር ነው ይዤላችሁ የመጣው። ጊዜው የጾም ጊዜ ስለሆነ ቬጂቴሪያን ቪገን ነገር ነው ይዤላችሁ የመጣሁት። አብራችሁን ቆዩ። ካያችሁ በኋላ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉኝ፣ አበረታቱኝ። በተለይ የማዳም ቅመሞችዬ አበረታቱኝ። እኔ እናንተን ተማምኜ ነው ዩቲዩብ ውስጥ የጀመርኩት ማለት ነው። እና ወደ እዚህ ላይ ያረኩተኝ መጀመሪያ ሀሳቡ አልመጣልኝም ነበረ ማለት ነው። ማለት መስራት ከጀመርኩ በኋላ ነው ቪዲዮ ለምን አልፖስትም ብዬ እንትን ያልኩ። ለዛ ነው ሽንኩርቱን ቲማቲሙን ምናምን ስጨማምር ያላሳየዋችሁ። ግን ይሄም ሆኖ ቲማቲም ሽንኩርትና ነጭ ሽንኩርትና ትንሽዬ ከሙን ያደረኩተኝ። ከሙንና የቅቤ ማንጠሪያ ቅቤ ውስጥ የሚጨመርበት ኮረሪማና ጥቁር አዝሙድ ነው የጨመርኩበት ትንሽዬ ማለት ነው። ቅቤ ስለማልጨምር ምክንያቱም ጾም ስለሆነ ማለት ነው። በርበሬ እዚህ ጋር ጨምርበታለሁ። ያው እንደምታዩት ዩቲዩቤን አበረታቱኝ ውድ ወገኖቼ። የሆነ ቻሌንጅ ለመጀመር አስቤያለሁ ለፋሲካ ማለት ነው። አቅመ ደካማ ለሆኑ እናቶችና አባቶች ለ5 ወይም ደግሞ ለ6 ሰው 50 ኪሎ ጤፍ ገዝቼ በቪዲዮ አድርጌ ያሳያቸዋለሁ። ያም የሆነው ቻሌንጁ እኔን 50,000 ካስገባችሁኝ ነው። አሁን 10,000 ላይ ነኝና አበረታቱኝ እስኪ። አንደኛ ለተቸገሩ ሰዎች እንደርሳለን። ሁለተኛ ደግሞ እህታችሁን ታበረታታላችሁና እባካችሁን አበረታቱኝ። ካያችሁ በኋላ ሼር ኮሜንት አድርጉልኝ፣ ለጓደኞቻችሁ ሼር አድርጉልኝ፣ አበረታቱኝ እህት ወንድሞቼ። እዚህ ጋር እያቁላለሁኝ ነው። ይሁድ እናንተ ጋር እንዴት ነበር? እኔ ጋር ይሄን ይመስላል። እዚህ ጋር ደግሞ 1 ኩባያ የሚሆን ቡላ ዱቄት ነው። ከዛ ጨምሬ ያመሳስለዋለሁኝ በደንብ አድርጌ ማለት ነው። እኔ ራሴ ስለምቀርጽ ደግሞ ብዙም እንትን አይልም፣ ግን ያው ይሁን። እዚህ ጋር ጨምሬው መጨረሻ ላይ እንደዚህ ፍርፍር ብሎ አለኝ። ቆንጆ አድርጌ 10 ደቂቃ የሚሆን ያበሰልኩተኝ። ሰላጣ ጨምሩበት ከፈለጋችሁ ማለት ከጎን ማለት ነው። እንደኔ አሁን አዘጋጅቼ ሰላጣ ምናምን አዘጋጅቻለሁ፣ ግን ራስቸው ሰርቪስ ሳላረኩላችሁ አልቀረጽኩትም ሰላጣውን እዚህ ላይ ማለት ነው። ከዛ በኋላ ነው ትዝ ያለኝ ራስቸው ነው። እና ግን ያያችሁት የመጀመሪያ መግቢያው ላይ ያያችሁት ሰላጣ ከጎን ለብቻ አድርጌ ነው እንደዛ አድርጌ ያዘጋጀሁት። አበረታቱኝ። መልካም